አልহামዱሊላህ እዚህ የተገኘንበት ቦታና የተገኘንበት ምክንያት ለተለያየ ጊዜያቶች ዒልምን ዕውቀትን ሲከታተሉ የነበሩ ተማሪዎችን የኢማን ኮሌጅ ተማሪዎችን ለማስመረቅ ነው። ይህንን አስተካክኬ ደግሞ አጭር የሆነች መልእክት ማስተላለፍ ፈልጌ ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ የነብዩ አለይሂ ሰላቱ ወሰላም ኡመት ኢቅራ ብሏቸዋል። ነብዩ አለይሂ ሰላቱ ወሰላም መጀመሪያ ቁርአን ሲወርድባቸው የመጀመሪያው አያ ኢቅራእ ነው፣ አንብብ ነው። ይህ ማለት ምንድነው? ያንተ ኡመት የእውቀት ኡመት ነው። ያንተ ኡመት የንባብ ኡመት ነው። ያንተ ኡመት የሚማሩ ኡመቶች ናቸው የሚለውን ትልቅ መልእክትን አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ ለኡመታቸውም እያስተላለፈላቸው ነው። ነገር ግን እኛ ኡመት ኢቅራእ ነን ወይ? በሐቂቃው በእውነታው እምንማር እምናነብ እምንጽፍ እምንመራመር ኡመቶች ነን ወይ? እኛ ራሳችንን ልንጠይቅ ይገባል። በእያንዳንዱ ቦታ ላይ በገባንበት ቦታ ላይ ዒልም አለ፣ ዕውቀት አለ። የዚያ ዕውቀት ተቋዳሾች ሆነናል ወይ? ተካፋዮች ሆነናል ወይ? በአሁን ባለንበት ዘመን ስንመጣ ደግሞ ዑዝር በሌለበት ምንም ምክንያት ሊያሰጥ የማይችል ጊዜ ላይ ነው ያለነው አሁን ማለት ነው። ዕውቀት ልማር ካል ዕውቀትን ልውሰድ ካል እንማር ብለን ከተነሳን ምንም የማይገድበን ምንም አንድ ነገር ሊከለክለን የማይችልበት ጊዜ ላይ ነው ያለነው ማለት ነው። ቤታችን ተቀምጠን መማር እንችላለን። ቲቪ ከፍተን መማር እንችላለን። ሲዲ ገዝተን መማር እንችላለን። ኪታብ መጽሐፍ የተተረጎመ ገዝተን ማንበብ እንችላለን። ምንም መፈናፈኛ የለውም። ለዚህ ነው ዑለሞች ምን ይላሉ? በዚህ ዘመን ያሉ ማህበረሰብ በዚህ ዘመን ላይ ያለው ሰው አላህ ፊት ቆሞ የሚያስተምረኝ አላገኘሁም ሊል አይችልም። ዑዝር የለውም ማለት ነው። ስለዚህ ከነዚህ ውስጥ ደግሞ ይህ አሁን ከጀርባ የምትመለከቱት ኢማን ኮሌጅ ነው። ኢማን ኮሌጅ በተለያዩ ክፍለ ሀገራቶች ላይ በተለያዩ ሀገራቶች ላይ ኮሌጁን በመክፈት ተማሪዎች እንዲማሩ፣ ሰው ዕውቀት እንዲያገኝ፣ ወደ ዒልም እንዲመጣ፣ ሸሪዓን አላህን እንዲያውቅ፣ ነብዩ አለይሂ ሰላቱ ሰላም እንዲያውቅ፣ የሳቸውን ሸሪዓ እንዲማር መንገዱን አበጅተውልናል። ስለዚህ ከኛ የሚጠበቀው ምንድነው? ወደዚህ ኮሌጅ መተን ተመዝግበን መማር ብቻና ብቻ ነው። የዚያን ጊዜ ዑዝርን ማቅረብ እንችላለን አላህ ዘንድ ተምሬያለሁ ብለን አውቄያለሁ ብለን። ስለዚህ እኔ ጥሪ ማስተላልፍላችሁ ምንድነው? እንማር ነው። የትም ብንሄድ የትም ብንገባ ዕውቀት ከሌለ ካልተማር ምንም መሆን አንችልምና የሁሉ ነገር ትልቅ ደረጃ ላይ መድረሻው ዕውቀት ነው። ዒልምን እንቅሰም፣ ዒልምን እንማር። ወጀዛኩሙላህ